ጥጀው ባድርስ። አንዲት ሴት በገጠር ስትኖር ሁል ጊዜ በንስሐ አባቷ እየተመከረች ስትጾም ትኖራለች። ከዕለታት አንድ ቀን ንስሐ አባቷ ከቤት ገብተው ልጄ ለምን ጾም ትሽሪያለሽ አሏት። እሷም አባቴ አላስችል እያለኝ አለች። አባቷም ምክር ያውቃሉና በይ ልጄ መጀመሪያ ከመኝታሽ ስትነሺ ጸሎትሽን አድርሺ፣ ቤትሽንም አጽድተሽ ከብቶቹን አሰማርተሽ ንፍሮሽን ጣጂ፣ ይህ ሁሉ እስክትሰሪ ሰዓቱ ይደርሳል ብለው መከሯት። በምክራቸው ተስማምታ በጸሎት ከተሰነባበቱ በኋላ በሩቁ አባቴ ብላ ጠራቻቸው። እሳቸውም መለስ ብለው ቢሰሟት ንፍሮውን ጥጀው ባድርስ አለች ይባላል። ተመልከቱ እህት ወንድሞቼ፣ ጾሙን ስትጾሙ በጥበብ በብልሃት ነው። ምግብ አዘጋጅተን ከፊት አቅርበን አንጎምጅ። ለዚህ ነው ሴትዮዋም ለመብላት ፈልጋ ጥጀው ባድርስ ብላ የተናገረችው። እናንተስ ጾሙ እንዴት እያረጋችሁ ነው? እየበረታችሁ ነው ወይ? መልካም ጾም።